ራሴ እንዳልጸጸትበት እኔ የበደልኩ ነገር አለ የለም። እናቴ ጋር በደል አለብህ የለብህ ብቻ ነገር አንቺ በሰጥሽ እኮ ስተቴ ነው ማለት አልችልም ነበረ። እየሰማሽ ነው? እኔ በደል አልበደልኩህም። ዛሬም ነገም አልኩሽ እኮ ዛሬም ነገም ልጄ ነሽ፣ በድዬሻለሁ። በደል ብቻም ሳይሆን ማድረግ ያለብኝ ነገር ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስት ሰጥታት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስት ሰጥካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርጌዋለሁ ብያችኋለሁ አይደለ? ልጄ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንዳባት ስህተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ አንቺዬ አንድ ጥያቄ ልጠይቅ። ቆይ ገኒ ገኒ ዝም በይ ስለገባኝ ነው ዛሬ እኔ ይቅርታ እየጠየኳት ያለሁት አይደለ? በእናንተ ስህተቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተን ልጠይቅ። አሁን ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። የች ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርግ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግከው ልክ እሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ? አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳችሁ ነው። እናንተ ተቀላል እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። አዳምጣት አዳምጣት። ይህንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥ አዳምጣት፣ ስማት። እንደው ሌላ ምንም አልልህም። እንደው በወለድካቸው ልጆች አያገኝም። ደስታ ደስታኛል። ቆይ አንዴ ገነት ይኸውልሽ፣ አልቅሽ ይውጣልሽ፣ ችግር የለም። ስሜትሽን ግለጪ። ምናልባት ይህንም አድርገሽ የእሱም ወንድም ከሆነ ታች ያለው ሱራፌል እች ልጅ ቅድም ነው በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸው እና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች የአካባቢዋም ሰዎች የሆናችሁ ጓደኛም ይሆናል ገና ልጅ ነች። ቅድም ቃ ደንግጫለሁ እና እባካችሁ ከዚህ በኋላ በዚህ ልጅ ላይ የምታደርጉትን ግፍና በደል አቁሙ። ምናልባት በሚዲያዎች ላይ የለቀቃቸው ነገሮች ካሉ ምን ካሉ አንሳ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ አሁን የሰማኸው ድምፅ የጓደኛ ድምፅ ነው? አብረህ ወታደር ቤት የነበርከው ሳውዲ ላይ ያገኘኸው ሰው ነው? ሳሚ ሆዲፍጀው ንገረኝ። በእሱ በቪዲዮ ገብቶ ነው በነገራችን ላይ ያረጋገጠልን። እሺ ቀጥል ሳሚ። ቴንኪው እዚሁ አጋጣሚ። እሺ አዎ የወድራያ ድምፅ ነው። እሺ የምጠይቀው ጥያቄ አለክ አንተ በቀጥታ? እኔማ ጠይቀዋለሁኝ። ወድራያ እንዴት ነህ? በመጀመሪያ ማን ነው ሰማው ነው? አዎ እንዴት ነው ወድራያ? ባያሌው ወንድሜ እንዴት ነህ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነህ ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ሌሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለም። በነገራችን ላይ ብዙ ሴቶች መጥተዋል። ሌሽ እንደዚህ ልታረግ ቻልክ? ወይስ እኔን ያኔ እኔ ሳቅ እንደ አባቴ ነህ፣ እኔ ልጅ ነኝ፣ እኔ እናንተ አንገናኝም። በርሜ እንደ አባቱ ነህ።
እዛ በረሃ ላይ ብዙ ነገር አሳልፈናል። ከማሰልጠኛ ጀምሮ እስከ ግንባር ድረስ እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁ። እንደው ይሄን መልስልኝ። ምክንያቱም 1 2 3 አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ አለ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማው እኔ አንተን ለመበደል ወይም አንተ አስቀይመኸኝ ምናምን አይደለም። እንግዲህ እኔና አንተ ፍቅር አንተ ራስህን እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረው ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስቤም አይደለም፣ ለመጥፎ ነገር ማስቤም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ቢሆን እንጂ አንቺ ገና ህፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው ቢሆን አንድ አባት ለልጅ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማው ወንድሜ። ግን ዛሬም ነገም እድሉን እንኳን ስላገኘ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተ ለክፋት እንደማላስብም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በይዘለለ ሌላ ለክፋት እንደማላስብ ታውቀዋለህ። ይህንንም ለአንተ ስለምልህ ነገር የለኝም። ግን በልጄ ላይ ላደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ያን ነው ልላቸው የምችለው። በይበልጥ ደግሞ በውስጥ እሷ ጋር እናወራለን። ችግር የለውም። መጃን የለኝም። ግን አንድ ጥያቄ አልመለስክም እና እንደው በዚሁ አጋጣሚ እዚህ ደግሞ ልጁን የሚጀነጅን በጣም ከባድ ነው። ለ18 ዓመት ሴት ልጅ ከባድ ነው። ጠንካራ ሴት ነች። ፀጉሯን ታይተዎቹ ሌላው ራሷን እንድታቆም ያደረጋት ቢዚ ስለሆነች ነው። ትሰራለች። እንዲህ እንደናንተ አጀንዳ ለአጀንዳ እየፈለገች ገስት ላይ ተቀምጣ አታውቅም። ባለፈው ስለ ሀዩ ማነት ሀናን የታገተችው ልጅ ስጠይቃት አታውቅም። ሰው ይታገት፣ ሰው ይሰቀል፣ ሰው እንዲሁን፣ ሴቱ እንዲሁን አትከታተልም። ምንም ነገር የላትም። ነጭ ወረቀት ነች። አባቷ ነው በህይወቷ ላይ የተጫወተው። እቺ ልጅ እንዴት ብላ ነው የምታፈቅረው? ካሁን በኋላ እንዴት ብላ ነው የምታምነው? አያችሁ፣ አንዱ ምን አለኝ፣ አሁን ይሄንን አጀንዳ ብለሽ አመጣሽው ለፎሎ ብለሽ ነው አለ። ይሄ አሁን ከሱ ስር የሚገኙ 7 ሴቶች አሉ። የልጆቹን ነገር አትፍረዱ። ብዙ ናቸው እየወለደ የሚጥላቸው ማለት ነው። ስለዚህ እህት ወንድሞቼ፣ እኔ ወንዶችን ጀጅ ለማድረግ ፈልጌ ሳይሆን ጭካኔ አለ፣ ክፋት አለ፣ በደል አለ። ሴቶች ግን ንቁ ነው። ንቁ። ምንድን ነው ያደነዘዛችሁ? ከሀየት ሰፋ ኤምባሲ 50 ብር ብሎ ሲልሽ ሰላማት ለምን እንዴት ሆነ ብለሽ አትጠይቅም እንዴ? ልሽ ከሀየት ሰፋ ኤምባሲ 50 ሪያል ብሎ ሲልሽ ሀበሻ ምሸዋል ለምን ምን ስለሆነ ብላችሁ አትጠይቁም? አትጠይቁም። ዝም ብላችሁ ሲነዷችሁ መነዳት መነዳት መነዳት፣ በገንዘባችሁ፣ በሰውነታችሁ፣ በቤተሰቦቻችሁ ዝም ብለው ሲነዷችሁ ከብት ስለሆናችሁ ነው። ስለዚህ ሴቶች ንቁ። ወንዶቻችን ደግሞ ወንድሞቻችን ደግሞ እናንተ ጥሩዎቹ አላህ ይጠብቃችሁ፣ ይከትር አምሳልኩ። ግን እኔ ከ190% ጥሩ ወንድ የለም እያልኩኝ ስለሆነ ያለሁት አባትንም እያጣው ባልንም እያጣው ወንድምነትንም እያጣው ስለሆነ እነሱን ደግሞ ራቅ ብላችሁ በርቀት ነው ርቀታችሁን ጠብቃችሁ በርቀት። የውጭ ዜጋ አይጎዳችሁም። በውጭ ዜጋ ምሽዋር ስትሄዱ አትጎዱም። ብሩ እንደው ካንቺ የሚጠብቀው። አበሻ ግን ሙከየፍ ልስራ ብሎ አስቋጥሮ ይሄዳል። ውሃ ላምጣ ብሎ ውሃ የሚቀዳ አበሻ የለም መሰለኝ። የለም ውሃ የሚቀዳ የሰው ውሃ የሚቀዳ የለም።
ሻወር ልውሰድ ብሎ ለምን ውሃ ነው የሚቀዳው? ደግሞ ውሃ የሚሞሉት የለም እሱ